ሃይ ታደሰ አስናቀ እባላለሁ ከካናዳ ቶሮንቶ። ባለፈው ስለ አባይ ስለ አርሽ ለዚህ ያው ባለፈው ብዙም ያልቆየም ስለ አርሽ እንኳን አሁን አንድ 2 ሳምንት 3 ሳምንት ቢሆነው ነው እንትን ብዬ ነበር ዩቲዩብ ላይ አስቀምጬ ነበር። ይህንንም እንደው አንድ ሰው ዩቲዩብ ላይ ታስቀምጦ ጥሩ ነው ምናምን ስራ ነው እንጂ ብዙ ጊዜ ያው የኛ ሰው አከራካሪ ነገር ስለሚፈጥር ጭቅጭቅም ስለማያስፈልገኝ እንደው እንትን ነው። ግን ይሄ ነገር ለምሳሌ ሼህ ሁሴን ጅብሪል ስለ ሼህ መሐመድ አልአሙዲ የተናገሩት እዛኛው ላይ እንኳን አስቀምጬ ነበር እንትን አባይ ላይ ያው ሰዓቱ ስላልበቃ ነው እንጂ ላስቀምጠው ፈልጌ እና ያሉትን ለመናገር ነው። ግን አንዳንድ ጊዜ ላይ ለመናገር የምፈልገው ለምሳሌ አንድ ሰው ፕሬዲክሽንም ይሁን ፍርድ ማንኛውም ነገር ቢሆን እንደው እንደ እብድ እንኳን ተቆጥሮ ሆነ አንድ ሰው ሲለፈልፍ እየገጠመ እየዘፈነም ቢሆን ያንን ግጥሙ ላይ ይሄ ፍሬ እንትን ነው ቢያስቀምጠው ሰው ኮመንት መስጠት ይቻላል። ግን የሚያበሳጭ አይመስለኝም። ለማንኛውም በግጥም አድርገው እሳቸው እስላምና እስላሙ ነው አሁን ብዙ ጊዜ እየተፋጨ ያለው በዚህ ነገር ነው። ትንሽ ያው መቼም መንግስቱ ያው ትንሽ እያረጋጋው ነው እንጂ እስላሙ በቃ አንድ ሰው የጻፈ እንደው አንድ ነገር አሁን ይሄንን ነገር ብንጽፈው አንድ እስላም ቢጽፈው ማለት ነው በጣም ትልቅ ችግር ይፈጥራል። ለምሳሌ ለምን ተጻፈ እንደዚህ ለምን ሆነ መባሉ የማይቀር ነገር ነው። ያው እናውቃለን ሁላችንም አላህ መቼም ለሰው ገይብን አያሳይም ብለናል ብሏል። አላህ ዓሊሙል ገይቢ ፈላ ዩዝሂሩ ዐላ ገይቢሂ ኢላ መን ኢርተዳ ሚነ ሩሱሊ ነው። ይሄ ማንም ሰው ያውቃል፣ ትክክል ነው። ግን ደግሞ ተፈለገው ሰው ለማሳየት መንገድ ላይ ወድቆ እዛ ያለውን ብሎ ዱርዬውን ማነው እዛ ወድቆ ያለውን ራቁቱን ያለውን ቢያሳየውም ለምን ለሱ አሳየው ብለን እኛ መቆጣት የለብንም። ሊያሳየው ለሱ አይችልም እሱማ እንደዛ ማለት አያስፈልግም። እና ስለዚህ ወደ ግጥሙ ብንገባ ለማንኛውም ጥሩ ነው። ይሄ ስለ መሐመድ አልአሙዲ የተናገሩት ነው ይባላል። እንደዚህ ያሉ ሀብታም ይመጣሉ ተብሎ ነበር አሉ። እንግዲህ እስቲ እንናገረውና ግጥሙ ምን የሚጎዳ አይመስለኝም ማዳመጡ። እና ስለዚህ አታበቅለው የላት የወሎ መሬት ሲያንዣብብ አየነው ሲመጣ ድንገት ያልተገመተ ሰው ያልጠረጠሩት ትልቅ ባለጸጋ በገንዘብ በሀብት ገንዘብ ተሸክሞ ገንዘብ ተጭኖት የገንዘብ ረግረግ አረንቋ አውጦት ቢሰጠው ቢረጨው የማያልቅ ንብረት ታይቶ ያልታወቀ በአበሻ መሬት ይሄ ሰው ይመጣል እንዲጠብቁት። እጁ ረጅም ሆኖ ታየኝ ሲጎተት በአፍሪካም በአሲያም በአውሮፓ መሬት እንደ እህል ሲዘራ ገንዘብ እንዳዝሪት እውነት ከሰው በላይ ደክሞ ነው ሰርቶት አላህ ሰጥቶት እንጂ እንትፍ ብሎለት። ሀበሻም በአውሮፓ በአሲያ ሳወቃት በድህነት ብቻ ነበር የሚያውቋት ለህዝቡ መከታ ለሀገር ኩራት ለኢትዮጵያ ምሰሶ አሙድ ሆነላት። እጁ ዘራፍ ቸር ነው ገንዘብ ለመስጠት እንኳን ለወዳጁ ያበላል ጠላት። ስንቱን ሰው ረዳው ስንቱን ቆመለት ስንቱን ሰው አወጣው ተማጥ ድህነት በተጨነቀበት በችግሩ ወቅት። አሁን ነገርኳችሁ ኋላ እንድታዩት ሀበሻ ላይ ቆሞ አውሮፓን ነካት አፍሪካን ጨብጦ አሲያ እንዳሰሳት እያገላበጠ ላይታቿን አያት። አውሮፓና አሲያ አርሂብ እያሉት አረቦች በወዳጁን ጎተቱት። የእኛ ነህ እያሉ ዘር ስላለበት በራቸውን ከፍተው ግባልን አሉት። ለሁሉም ይበቃል እሱ መንገዶት እያወቀው መጣ ያለ መንግስታት ታየኝ ሲቀበሉት እጅ ሲነሱት ገባ ቤተ መንግስት ሊያስተናግዱት። እንደ ባለስልጣን እንደ መኳንንት ለክብሩ ሲሰጠው የሻን ሽልማት የሚንጠለጠል ነው በደረት ባንገት። እንዲህ ነው ገንዘብ እንዲህ ነው ሀብት ፍርዱንም ፈረድነው መሰከርንለት። ሙስሊም በመሆኑን የምወደድኩት በፈጣሪ ያምናል ባላህ አንድነት። እስላሞች ደጋግመው እያበሳጩት በእስልምና በኩል ስሙን ሲያጠፉት ያስከፉት መጡ ቅር እያሰኙት። የማይሉት የለም የማያስወሩት የማይጭሩት የለም የማይሞክሩት ቀዳዳ ፍለጋ የሚገቡበት ሙስሊሙን እንዲጠላው እንዳይጠጉት እንደ ጥፋተኛ ሊያስፈርዱበት ያውም የረዳቸው በእጁ የበሉት። እስቲ አንዳንድ ጊዜ እናውራ እውነት መቼም አውቆ አጥፊ ሰው አይዋጥለት። በክርስቲያኑም ህዝብ በሙስሊሞች ቤት ውሸት ልምድ ሆኗል እንደ ሃይማኖት ይከታተለዋል ሰው እንደ ትምህርት። ይህ ጥሩ ነው ወይ ሰው ይፍረዱት? ስጋውን እንደ ጫት እያላመጡት ይህንን ደህና ሰው ይህን አዛውንት መንግስቱ እንደላል ብለው የሚያሙት በገዛ ገንዘቡ ባፈራው ንብረት ምን እንዲሰራ ነው የሚፈልጉት?
ተመንግስት ይጣላ ሀብቱን ይወረሱት እንደ ወንጀለኛ ሀገር ያባሩት ይግባዌ በረሃ ጫካ ይሸፍት ታጥቆ ተደራጅቶ ወደ ጦርነት በየቦታው ጥሎት ይህን ሁሉ ሀብት ይህን ወይ ለሱ የምትመኙት መጥፎ ሆኖ ነው ወይ ተገዥ መስማማት ባለስልጣን ናቸው ባለሰራዊት ደህና አድርጎ ያውቃል እንደሚጎዱት ታይቷችሁ ተሆነ ይህን ደስተት ተሱ ቦታ እናንተ ሆናችሁ እዩት ወይ ታመሰግኑት ወይ ታነውሩት ተሁለት አንዱ ቃል መባል አለበት ያን ጊዜ ለያሉ ሸቱም እውነት እኔ ጠየቅኳችሁ መልሱን መልሱት እኔ እንኳን አልገኝም ለሱ ነገሩት እስቲ ሁላችንም እንሰበበት በዮሐንስ ጊዜ ቢሆን ይሄ ወቅት ሰይጣን አይስማ እንጂ አይምሰልበት እንኳን ሙስሊም ሆኖ ከቶም ባለ ሀብት ስሙን እንደዚህ ገኖ ዮሐንስ አይቶት እንዴት ይሆን ነበር ሲገምቱት የተውት መስሎሃል አንቀው ሳይገሉት ስንቱን ዑለማ ነው አርደው የጣሉት ሳይታወቅ ቦታው የወደቀበት ያንዱ እንኳን ሰው ስሙ ሳይጣፍለት ጠፍቶ ነው ወይ ባገር ቀለም ወረቀት ምን አለ ቢጠፉት ሰዎች ቢያነቡት ወይስ የሚጠፍ ሰው የለም በዛ ወቅት አሳዝኖት ሳይሆን እንዳው ለትዝብት ዮሐንስ ነቢ ነው በክርስቲያን ፊት ንግስታቱን በልጦ ሳይሆን በሹመት ይጥፋ ስላለ ነው እስላም ሃይማኖት ተዳፈርኩኝ መሰልኝ ያበዛሁት እስላሞቹን በጥቁስሎን ነካሁት ደግሞ እንዳያገረሽ ሲቀረፋፈት ዝም ብዬ ልለፈው እንዳልሰማሁት ይቀመጥ ተሆደ እዛው ይሸብት እኔስ እሄዳለሁ ወደዛኛው ቤት አዘንኩ ለእናንተ ለምትቀሩት ህስድና ነው እንጂ በሰው ላይ መቅናት እንኳን ተሸክሞ ይሄን ሁሉ ሀብት ሰው ለጠባብ ቦታ ለትንሽ መሬት ለአንገቱ ማስገቢያ ለመኖሪያ ቤት ይባክን የለም ወይ ገንዘብስ ጉልበት ለመኖር ተብሎ አይደል ሰው ለመሰንበት ይህንን ሰውዬ ምን ነው ብትተውት መስሏችሁ ተሆነ የምታጠቁት ነግሬያችኋለሁ እንደማትችሉት ያሰቡም ነበር ሀብቱን ሊዘርፉት አላጋለጠውም ረበል ዒዘት ተካዱስ በሳቸው ገና ሲዶለት የሚያፍሩ ሞልተዋል አይኑን ለማየት የሰማ መስሏቸው ወሬ በድንገት ከዳተኛ እንዲህ ነው ሁል ጊዜ ውርደት ተስላሙ ክርስቲያን ነው ያወቀበት የሚፈልገውን ልቡን ያገኙት ሽሬታ ማወቅ ነው ህል ስትሸምት እነሱም ተጠቅመው እሱም ደስ ብሎት ተፈለጉት በላይ ነው ያተረፉት አዱንያ እንደዚህ ናት ሰው ታወቀባት ምን ኸይር ብትሰራ አይጠፋም ስተት ያ ኸይራውንማ ማን ተለሱ አውቆት መታጠቅ ይሻላል መደረጃጀት ገና ሳንለቃት የዱንያን መሬት ለዚህ ሙስሊም ሀፍታም ዱዓ እናርግለት ምርቃን ጥሩ ነው ሰው ታዘንክለት ገና ፍርድ ሲጀምር አስቀድም የጧት አይችልም ብያለሁ ሰው ለሰው መስጠት እሱስ ማን ሰጥቶት ነው ከየት አግኝቶት ለምን ነው እንጂ ታላህ ግምጃ ቤት አላህ ተፈቀደ ትንሽ ዳረጎት ይሄ ብልጥነት ነው ለባሪያ ኩራት ለምን ነው ለማይ ነው እንዳትረሱት አሁን ለመርቀው ቃሌን አዳምጡት ሰጪን አላህ ይስጠው አይቀንስበት አላህ ይጨምረው በሀፍት ላይ ሀፍት በልቶ እንኳን ያበላል በቸገረ ወቅት ነገ የሚያቀማጥረው ወስዶ በጀነት ሳያጠፋ አይቀርም ሰው ሳይሳሳት የነዒዙ ጌታ የነጀበሩት እሱ አፉ ላለው ሰው ማንስ ጠይቆት ምንስ ልትጎዳው ነው ያንዲ ሰው ስተት ከስልጣኑ አይቀንስ አይጨምርበት ቢምርም ቢቀጣም ስልጣን ያላህ ናት ኢትዮጵያን ይወዳል ይሄ ሰው በእውነት አላህም ስለዛ ይጨክንበት ግርግር ተነስቶ በሀበሻ መሬት ይሄ ሀፍታም ጎበዝ ሲያመልጥ አየሁት አሳስቦኝ ሳይሆን እንደው በድንገት ይገርማል ሲያስቡት ጉዳጃይበት ምን ሊጠቅመኝ ይሆን የመወሻክት እሱም አያገኘኝን ያልደርስበት ተራርቀን ታየኝ በ150 ዓመት ታዘበኝ ታልሆነ እንደፈረድኩት ታዘበኝ ታልሆነ እንደፈረድኩት አንዳንድ እንኳን ብታይ የሆነ ስተት ዘንግቼ ይሆናል ያልተናገርኩት ስተት መች ይጠፋል ከሰው አንደበት ፈጣሪ ብቻ ነው የማይሳሳት ባለቤቱ እሱ ነው ያላህ ናት እውቀት ለሰው ልጅ አይጠቅምም ህስድና ኩራት ያልሰሙትን ማውራት ዋሽቶ ማስዋሸት ከዚህ ይጠብቀን ጌታችን በእውነት ሁላችን ለማይነን ታላህ ረህመት እንዳያሳፍረን ነገም ከሱ ፊት እንደዛ ነው ይባላል ሰላውን እንደው እንበልስቲ እብዲ ነው ምንላ አንድ ሰው የብዲን እንትን ብናዳምጠው ግጥሙ ምን ይወዳል አዳምጦ ዘይጮህ ነበር ይለፈልፍ ነበር ትላለህ
እንደገና ደግሞ ማለት እያንዳንዱ ሰው መቼም የራሱ አስተሳሰብ አለው። ይሄ ነፃ ተናገር ነው፣ ምን ያስቆጣል? አንተም አዳምጥ። ደግሞ ቅናት ከሆነ ሌላ ጉዳይ ነው። ግን ለገሌማ ሊሰጠው አይችልም ነው ወይ ለገሌ ደግሞ ይሻላል ተምንል ሁላችን በተለይ ቃል ልጆቹ አሁን በጣም ትልቁ ችግር ይሄ ነው። አንዱ ሲናገር አይሆንም ብለው ሌላ ነገር አያወሩም። እኔ አሁን ይሄን ልናገር የፈለኩት ምንድን ነው፣ መቼም አሁን ስለ አባይም እንትን ብዬ ነበረ ያስቀመጥኩት ግጥሙን ነው ያነበብኩት። ሌላ ነገር እሳቸው ውሸታም ናቸው ትክክል ናቸው ለማለት ተፈልጎ ሳይሆን ወይ ደግሞ ሌላውም ሰው ተብሎ ሳይሆን ማንም ሰው አንድ ነገር የተጻፈውን ማንበብ እኖራለሁ ብዬ አልገምትም። ስለዚህ እንግዲህ ያው ለማንኛውም ሰፋ ባለ እንትን ወደፊት እንገናኛለን። ለማንኛውም ማሰላማ በደህና ቆዩን።